እንደምን አላችሁ ውድ የወርን ኮንቨርሴሽን ዛሬ አንድ አጭር ሁለት ሀሳቦች ላይ ሀሳቤን ለመስጠት ቀርቤያለሁ። እሱም አንዱ የታየ ደንደዓ የችሎት ውሎ ነው። ዛሬ ታየ ደንደዓ ፍርድ ቤት ቀርቦ ነበር። እሱ ላይ የተወሰኑ ሀሳቦችን እንሰጣለሁ። ከዛ ቀጥዬም የቴዲ አፍሮን የማሸበር ተግባር ላይ የተወሰኑ ሀሳቦችን እሰጣለሁ። እስከ መጨረሻ ድረስ ተከታተሉኝ። በመጀመሪያ ደረጃ ላይ ዛሬ ታየ ፍርድ ቤት ቀርቦ ነበር። የታየ ፍርድ ቤት ውለው ችሎት ላይ የተወሰኑ ውሳኔዎች ተላልፈዋል። እሱም በተመለከተ የተወሰኑ ሀሳቦች አሉኝ። የተወሰኑ መረጃዎችንም ሰብሰብ አድርጌያለሁ። በዚህ መሰረት እንግዲህ ታየ ዛሬ ሁለተኛውን ክስ አዲስ ክስ ታየ ላይ ተመስርቶ ነበር። ከዚህም በፊት ታየ ሆርን ኮንቨርሴሽን ላይ ቀርቦ ሀሳቡን ሰጥቶ ነበር። ብዙ ተቀባይነት ያገኘው ብዙ የአብይ ወንጀሎችን የዘረዘረበት ለህዝብ ያሳወቀበት ፕሮግራም ነበር። እዚሁ ሆርን ኮንቨርሴሽን ላይ የቀረበ ፕሮግራም ላይ እሱን በተመለከተ አብይ አህመድ ክስ መስርቶበት ነበር ታየ ላይ እና ያ ክስ 3 ክሶች በውስጡ የያዘ ነበር። እሱን ነው ዛሬ ፍርድ ቤት ውድቅ አድርጎ መዝገቡ ተዘግቷል ያለው። በዚህ አይከሰስም ብሎ መዝገቡን ዘጋው። ምናልባት ትንሽ ለማስታወስ በአዲሱ በክስ ማለት የመጀመሪያ ክስ እንዳለ ሆኖ ነው። እሱን መጣበታለሁ። አዲስ ክስ የተፈረደበት ክስ ሳይሆን አዲስ ክስ ነበር ይሄኛው። በሆርን ኮንቨርሴሽን ላይ ቀርቦ ሀሳቡን የሰጠበትን ፕሮግራም አብይ አህመድ ወንጀል ነው ብሎ የከሰሰው ለአዲስ ክስ ነበር። እሱን ፍርድ ቤት ዛሬ ውድቅ አድርጎበታል። ያ ክሱ አንደኛው የክሱ ጭብጥ 3 ነገሮችን የያዘ ነበር። የመጀመሪያው ጭብጥ ታየ በሆርን ኮንቨርሴሽን ሚዲያ ላይ ቀርቦ የኢትዮጵያ ሕዝብን አንድ ሆናችሁ ታገሉ፣ አንድ ሆናችሁ ለመብታችሁ ቁሙ፣ የጎንዮሽን ግጭት የእናንተ ጉዳይ ስላልሆነ ከሱ ራሳችሁን ጠብቁ ብለዋል። የጎንዮሽ ግጭት አያስፈልግም ለምንድን ነው ያልከው ተብለው ታየ ተከሷል። ለምን ኢትዮጵያውያንን አንድ ሆናችሁ ተባብራችሁ ለመብታችሁ ቁሙ ለምን አልክ ተብሎ ታየ ተከሷል። እና አጠቃላይ የመጀመሪያው ጭብጥ ለሁሉም ማህበረሰብ አካላት፣ ለምሁራን፣ ለተቃዋሚ ፓርቲዎች፣ ለዳያስፖራ፣ ለኢቭን መንግስት ውስጥ የሚሰሩ ሁሉም አንድ ሆናችሁ ተባብራችሁ ለመብታችሁ ቁሙ፣ ለሰላም ቁሙ። ዋናው የሰላም ጠንቅ አብይና አብይ አህመድ ብቻ ነው ብሎ የተናገረውን ወንጀል ነው ብለው አብይ አህመድ የመጀመሪያ ክስ ላይ አስረድቷል። ሁለተኛው ክስ ደግሞ ሆርን ኮንቨርሴሽን ላይ ቀርቦ ታየ የአማራ ህዝብን ቀስቅሷል የሚል ነበር። እንደው አማራ ህዝብን እንዴት ቀሰቅሳል? ታየ ኦልሬዲ አማራ ህዝብ ላይ ጦርነት ያወጀው አብይ አህመድ ነው። ታየ ደንደዓ አይደለም። ታየ የሰማውን አንዳንድ ምስጢሮችን ለኢትዮጵያ ህዝብ በአደባባይ ገለጸ። ያ ነው አሁን የታየ ወንጀል የተባለው። እና ግን ደግሞ አብይ ምን ብለው ነው የከሰሰው? የአማራ ህዝብን በተመለከተ እኔ ላይ ቅስቀሳ አድርጓል ብለው። እንደው ስለ አማራ ህዝብ ታየ የተናገረው የትኛው ነው ውሸት? እንደውም ሙሉ በሙሉ ጊዜው በቂ ስላልሆነ ሙሉ በሙሉ አልተናገረም። ታየ የተወሰነውን ተናግሯል። የተወሰነውን የአማራ ህዝብ በደል ተናግሯል። የአብይ አማራ ህዝብ ላይ ያደረሰ ያለውን በደል ተናግሯል። ነገር ግን ታየ አማራን የሚቀሰቅስበት
እንትን የለም። ለሐቅ ነው የቆመ፣ ለፍትህ ነው የቆመ፣ ለሰላም ነው የቆመ ታየ። ጦርነት አያስፈልግም ብሎ ነው የተናገረው እና አማራ ህዝብንም እሰብራለሁ ብሎ አብይ ፕላን ያደረገውን ተናገረ። አሁንስ አማራ ህዝብ ላይ እየተካሄደ ያለው ወረራ ምንድን ነው? ምን ተብሎ ነው የሚጠራው? አማራ ህዝብን እንደው በወተትና በማር ነው እንደ አብይ እየተቀበለ ያለው? ለአማራ ህዝብ እየተላከ ያለው ድሮን ነው ወይስ እንደው ማር ነው? ማለት ይሄ ምንም አከራካሪ ያልሆነ ነገር ነው ታዬ የተናገረው። ነገር ግን ታዬ ላይ ይሄ ወንጀል ነው ተብሎ ቀርቦበት ነበር። ሶስተኛው ወንጀል የተባለው ሌላው መከላከያ ሰራዊትን ቀሰቀሰብኝ፣ በተለይ ደግሞ በትግራይ ጦርነትን በተመለከተ መከላከያውን ያስመታ ነው እኛው ነን ብሎ አብይ የተናገረውን ታዬ በአደባባይ ይሄ በሴራ ነው እኛ ነን መከላከያውን ያስመታ ነው ብሎዋል አብይ ብሎ ተናግሯል ታዬ። ስለዚህ ይሄ ደግሞ ሀቅ ነው። አብይ የተጠቀመው ስትራቴጂ የኢትዮጵያ መከላከያ ሰራዊትን አስመትቶ የሰሜን እዝ ተመታ ተብሎ እንዲጮህ ከዛ ቀጥታ በሌሊት ጦርነት እንዲጀመር ተደረገ። ስለዚህ ያንን ደግሞ አብይ ራሱ አዳማ ሂዶ አመራሮች ባሉበት ቦታ ተው የሰሜኑን ጦርነት እኛንን ያስጀመር ነው፣ ምንም እኮ ህዋት አይደለችም እንደዚህ ምናምን ብሎ ተናግሯል። እና ያንን ታዬ የሰማውን ለኢትዮጵያ ህዝብ ገለጸ። ያንን ደግሞ እንደ ወንጀል ወስዶ መከላከያን የቀሰቀሰብን ብለው አብይ ክስ መስርቶበት ነበር። አጠቃላይ ያንን ታዬ በሆርን ኮንቨርሴሽን ጋር ያደረገው ቆይታ እና በሱ ዙሪያ በአደባባይ ታዬ የተናገረውን ወንጀል ነው ተብሎ እንትን ፍርድ ቤት እንዲቀርብ የተደረገው የታሰረበትን እሱን ፍርድ ቤት ዛሬ ውድቅ ነው፣ ከዚህ በኋላ በዚህ አይከሰስም ብሎ መዝገቡን ዘግቶታል። ስለዚህ ያ ክሱ ውስጥ የነበረው ታዬ ተቀባይነት አለው ይላል። ታዬ በጣም ተሰሚነት አለው እና ያንን ተጠቅሞ የኢትዮጵያ ህዝብን ቀስቅሶ እኛን ከስልጣን ውጪ ለማድረግ እየሄደ ነው ብለው የከሰሱትን ፍርድ ቤት ዛሬ ዘግተዋል። እሱ እንግዲህ ፋይሉ ተዘግተዋል ተባለ። አሁን ምንድነው ያደረጉት? የሁለተኛውን አዲሱን ክስ ሙሉ በሙሉ ዘግተዋል። አብይ ሊቀሰቅስ ይችላል፣ እሱ ለአሁኑ ተዘግቷል። ምንድነው ያደረጉት? የመጀመሪያውን ክስ ግን በአዲስ መልክ ቀሰቀሱበት። አዲሱን ክስ ከሆርን ኮንቨርሴሽን ጋር የተያያዘውን ክስ ዚሮ አድርጓል። አሁን እሱን ዘግተዋል ፍርድ ቤቱ። ምንድነው ያደረጉት? የመጀመሪያውን ክስ ታዬ አሁን 7 ዓመት የተፈረደበት ክስ ጠመንጃ ይዜ ተገኘ ተብሎ ማለት ነው። እሱ 3 ክሶች ነበር። የመጀመሪያው ክስ ላይ 1 2 3 ወንጀሎች ተብሎ የተዘረዘሩ ነበሩ። አንደኛውና ሁለተኛው ወንጀል ያኔ ነፃ ነው ተብሎ፣ ሶስተኛው ወንጀል ላይ ጠመንጃ ይዞ መገኘቱ ወንጀል ነው ተብሎ 7 ዓመት ተፈርዶበት ነበር ታዬ። አሁን ምንድነው ያደረጉት? አንደኛውንና ሁለተኛውን ያኔ ነፃ ነው የተባለውን እግባኝ ጠየቁበት። አሁን እና አብይ እና እግባኝ ጠይቆበታል። ምንድነው ያሉት? ትንሽ ላስታውሳችሁ። የመጀመሪያውን ክስ ምንድነው የሚለው? ታዬ በሶሻል ሚዲያው ጠጣር እውነቶች ብሎ በየጊዜው የሚለጥፋቸው እሱን ሰብሰብ አድርጎ አንደኛ ታዬ ሶሻል ሚዲያውን በመጠቀም መንግስትን ለመገልበጥ እንቅስቃሴ አድርጓል። በዛ ምክንያትም የሱ እንቅስቃሴ በኦሮሚያም በአማራ ክልልም ተደራጅቷል ሰው
ለምሳሌ ብሎ በክሱ ላይ ታዬ በአንድ ጊዜ ፋኖና የኦሮሞ ነፃነት ሰራዊትን ጋር እየሰራ ነው፣ ከነሱ ጋር እየሰራ መንግስትን ለመገልበጥ ሞክሯል ይላል። የመጀመሪያው አንደኛው ክሱ በፌስቡክ ላይ በመጻፉ በአንድ ጊዜ ታዬ ፋኖም ሆነ እነሱ የሚሉት ሸኔም ሆነ እና ኢትዮጵያ ውስጥ እንግዲህ ለመጀመሪያ ጊዜ በአንድ ጊዜ ፋኖም የሆነ ሸኔ እነሱ የሚሉት የኦሮሞ ነፃነት ሰራዊትም የሆነ ግለሰብ ታዬ ሆኖ ተገኘ በአብይ ክስ መዝገብ ላይ። አንዱ እሱ ነበር የመጀመሪያው ክስ ላይ። ቁጥር 2 ላይ ደግሞ ተመሳሳይ ነገር ሆኖ ግን ዝግጅት አደረገ ይላል። መንግስትን ለመገልበጥ ፋኖንና ኦኤልኤ ጋር በመስራት መንግስትን ገልብጦ ህገመንግስታዊ ምናምን ውጪ በማድረግ የራሱን ስልጣን ምናምን ይላል ዝግጅት አደረገ ይላል። የመጀመሪያውን አንደኛውና ሁለተኛው አንዱ ድርጊቱን ፈጽሟል ይላል። ቁጥር 2 ላይ ያለ ደግሞ ዝግጅት አደረገ ይላል። ሶስተኛ ቁጥር 3 ላይ የነበረው ደግሞ ጠመንጃ ይዞ ተገኘ ይላል ታዬ። እነ ታዬ ይሄ ሁሉ አንድ ላይ ክሱ አንድ ላይ መሆን ነበረበት ብሎ ጠይቆ ነበር። ግን ፍርድ ቤት ምን አደረገ? ያነ ቁጥር 1 እና ቁጥር 2 ምንም ዋጋ የላቸውም፣ እንደው ታዬ በአንድ ጊዜ ፋኖም ሸኔም አይሆንም እና እንደው እሱን ብንተው ብሎ ፍርድ ቤቱ ተወ። ያኔ ታዬ ነፃ ነው ብሎ ግን ደግሞ ጠመንጃ ህገወጥ ጠመንጃ ይዞ በመገኘቱ 7 ዓመት ፍርድ ያስፈልገዋል ብሎ ፍርድ ቤቱ በጣም ህገወጥ የሆነ ተቀባይነት የሌለውን ፍርድ ሰጠው ለታዬ። አሜን ታዬ ላይ ፍርድ አስተላለፈ 7 ዓመት። ከዛ እነ ታዬ ይግባኝ ጠየቁ። ከፍተኛ ፍርድ ቤት ነው ይህንን የወሰነው። ጠቅላይ ፍርድ ቤት ይግባኝ ጠየቁ። ጠቅላይ ፍርድ ቤት ደግሞ ምንድነው ያደረገው? አይ 7 ዓመትማ ትንሽ በዛ፣ እንደው አንድ ክላሽ ይዞ ታዬ እንደው 7 ዓመት እንዴት ትሉታላችሁ እንደው ብሎ ጠቅላይ ፍርድ ቤት ወደ 4 ዓመት ቀነሰለት እና እዛው እንደው አስቡት እንግዲህ አንድ ግለሰብ አንድ ክላሽ ይዞ ያንን ክላሽ ደግሞ ራሱ አብይ ያሰጠው ፌደራል ፖሊስ የሚያውቀው ክላሽ፣ ሁሉም አመራር የሚያውቀው ክላሽ ታዬ ሚኒስቴር በነበረበት ጊዜ ጠባቂዎቹን መንግስት የመደበለት እነሱ ይዞ የሚሄዱት ክላሽ ኦልሞስት ያ ክላሽ ያው ትርፍ ክላሽ ነው እና ያው ታዬ በሰው ደም የምትጫወት አረመኔን ብሎ አብይ ላይ በጻፈበት ማግስት ከስልጣን ተባሮ ጥበቃው ተነስቶ እንዲሞት ነበር የታሰበው። ታዬ ላይ የግድያ ሙከራ 3 ጊዜ እንደተካሄደበት ታዬ ራሱ ተናግሯል በአንደበቱ። ስለዚህ ምንድነው ያደረጉት? ጠመንጃው ሙሉ በሙሉ ወስዶ ያቺ ጠመንጃ ቀረች ቤቱ። አሁን ደግሞ ያ ጠመንጃ እኮ በፌደራል ፖሊስ የተመዘገበ እነሱ እሺ ብሎ ወረቀት የሰጡት ራሳቸው የሚያውቁት ጠመንጃ ነው። እንግዲህ አንድ ጠመንጃ አንድ ክላሽ እንደ ኢትዮጵያ ውስጥ ጠመንጃ የሚያዘዋውሩ ሰዎች ይያዛሉ። ከተያዙ በኋላ እንደው ስናይፐር 10 ስናይፐር ይዞ የተገኙ ሰዎች 2 ዓመት 3 ዓመት ምናምን ከዛ ይወጣሉ። ብዙ ወንጀልም አይደለም ኢትዮጵያ ውስጥ አሁን ይሄ ጠመንጃ ማወዛወር ህገወጥ ጦር መሳሪያ ዝውውር ኢትዮጵያ ውስጥ እንደ ልብ እንደው መከላከያ አመራር ምን እየሰራ ነው? አሁን እኮ እነ ኦኤልኤም እነ ፋኖም ጠመንጃ
ይገዛሉ። አንዳንዴ ከማረኩት ይወስዳሉ። አንዳንድ ጊዜ ደግሞ ይገዛሉ። ከየት ነው የሚገዙት? ከመከላከያ ከፌዴራል ፖሊስ ነው የሚገዙት። ከዛ የተያዙ የፌዴራል ፖሊስ አባላት ነበሩ ቅርብ ጊዜ የማውቀው፣ ግን ይፈታሉ፣ ይታወቃል። ምን ለማለት ነው? እንደው በግል ኢትዮጵያ ውስጥ ደግሞ ጠመንጃ አንዴ በግል ትገዛና ታስፈቅዳለህ፣ አለቅ። ይሄ ህጋዊ ነው። ኢትዮጵያ ውስጥ ህጉን አውቀዋለሁ እኔ። ገዝተህ ከዛ እነሱን ማሳወቅ ነው። ታዬ ማሳወቅ ብቻ ሳይሆን ፌዴራል ፖሊስ ምክትሎች ያውቃሉ፣ ይሄንን ያውቃሉ። ለዛም ምክትሎቹ ፍርድ ቤት ቀርቦ ታዬ ወንጀል የለበትም ብሎ መስክሮለት ነበር። ያኔ እምቢ ያሉት አብይ አህመድ እና አዳነች አቤቤ ለዲፌንስ እሱ ታዬ ጠርቶት ነበር። እነሱ አንቀርብም ብሎ ቀሩ። ግን ደግሞ ብናልፍ አንዱዓለምና መላኩ ፈንታ ከፌዴራል ፖሊስ እና ከሰላም ሚኒስቴር መጥቶ ታዬ ችግር የለበትም የያዘውም ጠመንጃ እኛ እናውቀዋለን ብለው የመሰከሩለትን ፍርድ ቤቱ በአብይ ትዕዛዝ 7 ዓመት ፈረደበት። ጠቅላይ ፍርድ ቤት ደግሞ 4 ዓመት ወደ 4 ዓመት ቀነሰለት። ከዛ በኋላ ያው አሁን ታዬ እስር ቤት ነው፣ አባ ሳሙኤል እስር ቤት ውስጥ ነው። እንዳውም ባለፈው ታዬን እዛ ውስጥም ለማስጠቃት ብዙ ሙከራ ተደርጎ ነበር እና የሚያሳዝን ነው። ታዬ እስር ቤትም ሆነው ሊያስጠቁት ይፈልጋሉ። አሁን እነ ታዬ አሁን ለሰበር ሰሚ ችሎት ይግባኝ ጠይቋል። ስለዚህ አሁን የሰበር ሰሚ ችሎት ደግሞ 5 ዳኞች ስለሆኑ እንደ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት 3 ዳኛ አይደለም፣ 5 ዳኞች ስለሆኑ ለታዬ እውነት ሊቆሙ ይችላሉ የሚል ግምት አለ። ምናልባት ያው ሰበር ሰሚ ችሎት ውስጥም የአብይ ሰዎች አሉ፣ ተወሰኑ 1-2 ሰዎች አሉ። ግን 5ቱ አንድ ተመሳሳይ አቋም ሊኖራቸው ይችላል። የአብይ ደጋፊ ሊሆኑ ይችላሉ፣ አላቅም። ብቻ ግን ባለፈውም ሰበር ሰሚ ችሎቱ ነው ታዬን ከእስር ያስፈታው። አሁንም እና አብይ የፈሩት ምንድን ነው? ከአንድ ወር እንደዛ አንድ ወር ምናምን በኋላ ሰበር ሰሚ ችሎት ላይ ስለሚቀርብ ታዬ እዛ ላይ በአንድ ጠመንጃማ 4 ዓመት ፌር አይደለም ብሎ 1 ዓመት ምናምን ሊያደርጉ ይችላሉ። ከዛ በኋላ ደግሞ እስካሁን የታሰረው ራሱ በቂ ነው ብሎ ሊፈቱት ይችላሉ። ታዬ ሰበር ሰሚውን ፈርቷል። ለዛ ያንን ስለፈራ ታዬ ከእስር ቤት እንዳይወጣ አሁን የአብይ አቃቢ ህግ ምንድን ነው ያደረገ? ከዚህም በፊት ነፃ ነው ፌስቡክ ላይ የጻፈው ፋኖም ሆኗል ሸኔም ሆኗል ብሎ አብይ ክስ እንትን የመሰረተበት ፍርድ ቤቱ ደግሞ ነፃ ነው እሱን በተመለከተ የጠመንጃ ብቻ ነው ያለውን እሱን እንደገና ቀስቅሰው ይግባኝ ጠይቆበታል። እና አብይ ምንድነው ይግባኝ ስለተጠየቀበት በጉልበት ከፋኖና ከኦኤልኤ ጋር በመስራት መንግስትን ለመገልበጥ ድርጊት ፈጽሟል፣ ለዛም ዝግጅት አድርጓል ብለው ይግባኝ ስለጠየቁ አሁን ሰበር ሰሚ ችሎቱ ታዬ ነፃ ነው ወደ ቤቱ ይግባ ብሎ ቢወስን ፍርድ ቤት ይግባኝ ስለተጠየቀበት እስር ቤት እንዲቆይ ይደረጋል። ስለዚህ አሁን ፍራቻ አለበት። አሁን እና አብይ ተሸብሯል። ታዬ ከፈራ በአደባባይ ስራውን ይጀምራል እና የኢትዮጵያ ሕዝብን መምራት ይጀምራል። ታዬ በድፍረት ያንን ስለፈራ እዛ ፍርድ ቤት ውስጥ የሚቆይበት መንገድ እየፈላለጉ ነው አሁን እና አብይ። ለዛም ብሎ ነው
ነፃ ነው በዚህ ኤሪያ ላይ በክሱ ነፃ ነው የተባለውን እንደገና ይግባኝ የጠየቁበት ምክንያት ፍራቻ ውስጥ ስለገቡ ነው። የሚጨብጡትና የሚያዙት ነገር ስላጡ ነው እንጂ ታዬ የፈጸመው በደል የለም፣ የፈጸመው ችግር ወንጀል የለም። ታዬ ወንጀሉ ምንድነው? አብይን ተቃወመ፣ ለኢትዮጵያ ሕዝብ እውነት ፍትህ ቆመ፣ ሰላም ቆመ። ይሄ ነው የታዬ ወንጀል የተባለው። ስለዚህ አሁንም የታዬ ላይ አብይ እያደረሰ ያለውን በደል ተከታትለን የምናቀርብ ይሆናል እያልኩ ወደ ቴዲ አፍሮን የማሸበር ተግባር ልለፍ። እንግዲህ ቴዲ ሰሞኑን ያው አየሩን ይዟል። የቴዲ አፍሮ ሳምንት ነው ጊዜው፣ እሱ ተቆጣጥሯል። አሁን አብይ በጣም ፈርቶ ተሸብሯል አብይ በቴዲ አፍሮ አልበም እና ህዝብም ሙሉ በሙሉ ለቴዲ የሰጠው ድጋፍ አብይ ስርዓትን ከመሰረቱ ነው የናደው። ተንቀጥቅጧል እና አብይ እኔ እንደዚህ ማለት ድሮ ምናልባት የተወሰኑ ታይበታል አብይ ሲፈራ፣ አሁን እንደዚህ ተንቀጠቀጠ አብይ። እኔ እንደው መሰረቱን መታው መሰለኝ ቴዲ። መቆም አቃተው አብይ። በየቦታ በየእንትን በየስብሰባው እኔ ያው የሚሰማው እንትን ጥቃቅን ስብሰባ ላይ እንኳን በመሃል ዛቻ ነው። በቃ በመሃል ስለ ቴዲ ነው ማለት ስሙን አነሳም፣ ግን ዛቻ ነው። በቃ እንደዚህ ውሾች እያለ በቃ እንደዚህ እኔ እንደዚህ መሪ መሆን አልችልም። እንደዚህ ቴዲ የራሱን ሀሳብ ስለሰጠ የኢትዮጵያን ችግር ስለተናገረ የታጠቀ ሰው አይደለም ቴዲ። ቴዲ የታጠቀው ስክሪፕቶና ማይክ ነው። ከዛ ውጭ የሚተኮስ ስናይፐር የለውም። የሚተኮስ ቦምብና ኒውክሊየር ቦምብ የለውም። የብልጽግና መንደር ድር መስመሱ ሲወጣ እያየው ነው። እንዴ ምንድን ነው ነገሩ? እና ያንን ፈርቶ ዝም ብሎ መጀመሪያ የቴዲ አፍሮን ዘፈን አዳመጣችሁ ብሎ ሰውን ሰብስቦ አሸባሪ ምናምን ምናምን ከአልሸባብ ከአይኤስአይኤስ እያለ ሰብስባ ለኢትዮጵያ ሕዝብ በዜና ሰበር ዜና ብሎ ያሰራ ሕዝብ ላይ የሳይኮሎጂ ጦርነት አወጀ። ልክ እኔ ልንገራችሁ አብይ የቴዲን ዳስጣል አንድ ዘፈን እንደ 7 ዓመት ጦርነት ነው የቆጠረው። እንዴ ለምንድን ነው እንደዚህ የሚፈራ ማለት? እንደዚህ ፈርቶ ለነገሩ አስቸኳይ ጊዜ አዋጅ ውስጥ ነች ኢትዮጵያ ሙሉ በሙሉ። አዲስ አበባ ላይ ሙሉ በሙሉ አስቸኳይ ጊዜ አዋጅ ነው፣ የምናውቅ ነገር ነው። ነገር ግን እንደዚህ ሆኖ አብይ በአደባባይ በንዴት ተቀይሮ ከሰል ሆኖ አርሲ ሲሄድ ጊንጭ ሲሄድ የሆነ ስብሰባ ሲያካሄድ ቤተ መንግስት ሲገባ ሁሉንም ሰው መስደብ፣ ዛቻ፣ አጠፋቸዋለሁ እያለ እንደዚህ ሆነ። የሚጨብጠውን አጣ። እንዲህ የሆነ ነገርማ ተመቶበታል አብይ። ከዚህ በኋላ እኔ ያሰበው ነገር አለ። ቢያንስ እቺ ምሽግ አትመታብኝም ብሎ ያሰበው ነገር አለ። ያቺ የመጨረሻ ምሽግ ታሰብራለች መሰለኝ። የመጨረሻው የአብይ ምሽግ የተሰበረች
የሚመስል ነገር እያየው ነው። በዛ ምክንያት ሰሞኑን እንደው ከቴዲ አብሮ ጋር የሚቀራረቡ ሰዎች ከሱ ጋር የሚሰሩ ሰዎችን ማሰር፣ ማንገላታት፣ ማዋከብ፣ ማሸበር ይህ ሁሉ ከፍራቻ የመነጨ ነው። አብይ በጣም ፈሪ ነው። በጣም ፈሪ፣ ኢትዮጵያ ውስጥ የመጨረሻ ፈሪ አብይ ነው። በህልሙ እንኳን ልገሉኝ ነው ብሎ ብድግ ብሎ ወክ የሚሄድ ሰው ነው አብይ። እሱ ለሱ የሚታይ ለሌሎቹ የማይታይ ነገር አለ። ሁልጊዜ ይፈራል እሱ። ወይ በዛ በኩል የሆነ እንትን ጠመንጃ ይዞ እየሄዱ ነው ብሎ ያያል። ሊገሉኝ ነው ብሎ እሱ የሚያየው የእሱ ጠባቂዎች አዩ። ስንት ጊዜ ቤተመንግስት ውስጥ ባይዘ ወይ እዛ አካባቢ ምንድን ነው ያለ እያየው ነው ብሎ አብይ የእሱ ጠባቂዎች የለም ምንም ነገር የለም ብሎ እኔ እያየው ነው ብሎ አይኑን እንትን ያደርጋል። ለምን መሰላችሁ? ጭንቅላቱ በጣም እንትን ይሄ ፊር ኦብሰስድ ኦቨር ፊር አለው። ለዚህ ነው ሰውን የሚያሸብሩ፣ ለዚህ ነው ሰውን የሚገለው፣ ለዚህ ነው ሰውን የሚያሰቃየው፣ ለዚህ ነው ማህበረሰብን የሚበትነው። አሁን ቴዲን እንግዲህ አሁን ቴዲን ይፈራል። አብያው በዚህ ሰዓት ይፈራል፣ በጣም ይፈራዋል። ምንድን ነው ያደረገ ያለው? ቴዲ የዘፈነው ትክክለኛውን የኢትዮጵያ ችግርን ነው እንትን ያደረገው፣ የተናገረው፣ የዘፈነው፣ ያቀነቀነው ትክክለኛውን የኢትዮጵያ ሕዝብ ችግር ነው የዘፈነው። የኦሮሞ ሕዝብ ለምሳሌ በኦሮሚያ 7 ዓመት 8 ዓመት ሙሉ በዳስ አድርጎ የኖረ ሕዝብ ነው። ዳስ ጥሎ አገሩን ያጣ ሕዝብ ነው ኦሮሞ አሁን። እና ቴዲ ያንን ነው የገለጸው። ቴዲ ለሁሉም ብሔር ብሔረሰቦች ነው የተናገረው። ይህ ዝም ብሎ የብልጽግና ክነጥበብን ተውት። እሱ በገንዘብ ትዘፍናለህ፣ ከዛ ውጭ ይሄ በኮራፕሽን ዘላቂ አይደለም። እሱ ለህሊናቸው ራሱ ይቆጫቸዋል። እነኚህ ሰዎች ተዋቸው። ትክክለኛውን የህዝብ እንባ፣ ትክክለኛውን የህዝብ ደም ተሰምቶት ከውስጡ ይህንን ተናግሯል ቴዲ። እነሱ አሁን የሚያዩት ያቺ ታሪክ ላይ ጭቅጭቅ አለብን በቃ እሷን ምናምን ብልጽግናችን ልዩነት ነች የምትፈልገው። ብልጽግና ሁልጊዜ ልዩነት ፈልጋ እሱ ላይ ሰው ልዩነት ይኖረዋል ወዳጆች። በኋላ የምንፈታቸው ችግሮች አሉ ኢትዮጵያ ውስጥ። እኔም የራሴ ልዩነት አለኝ፣ ቴዲም የራሱ ልዩነት ሊኖረው ይችላል። በኋላ የምንፈታቸው ናቸው። አሁን ግን አገር እያጣን ነው። አጣን እኮ። አብይ አገሪቷን ገሏል። ይሄ ነው ሐቁ። አብይ አህመድ አገሪቷን ኢትዮጵያን፣ ኦሮሚያንም ጭምር አማራንም ትግራይንም ገሏል። ሌሎቹ ክልሎቹንም ገሏል። ኢትዮጵያ ህዝብን እየጨፈጨፈ እያፈረሰ አገሪቷን በጦርነት ገሏል። ይህንን የሚክድ ሰው አለ እንዴ? ብልጽግና ካልሆንክ በስተቀር። ለዚህ ነው እንግዲህ አሁን ቴዲ ተፈርቷል። ድፍረት ነው ቴዲ። ለሚመጣው ሪስክ ለሚመጣው ሁሉ ራሱን አዘጋጅቶ ነው ይህንን ዘፈን የለቀቀው። ራሱን ጸሎት አድርጎ ነው የለቀቀው። እኔ እንደሚገባ ለሁሉም ነገር ራሱን አዘጋጅቶ። ይሄ ነው አገርን ማስቀደም ማለት። ቴዲ የታጠቀው ጠመንጃ የለው፣ ያደራጀው ሰራዊት የለው፣ መከላከያ ሰራዊት አያዝም፣ የራሱ ፖሊስ አባላት የለውም፣ እሱ የራሱ ደህንነት መዋቅር የለውም። እሱ ያለው አንድች ድምፅ ነው። ያችን ድምፅ ተጠቅሞ ለኢትዮጵያ ሕዝብ ተናግሯል። ስለዚህ አሁን ቴዲ
በጣም በጣም ትልቅ ፓወር ሆኖ አብይ በህልሙ እየተቸገረ ነው። በዚህ ሰዓት ይፈራል። አብይ ፍሪ ነው። ለዛ ምንድን ነው የሚያደርገው? ከቴዲ ጋር የተያያዘውን ሁሉንም ነገር ማደን ጀምሯል። የቴዲ ማህበረሰብ የቴዲ ቤተሰብን ማሰቃየት ጀምሯል። ከቴዲ ጋር ግንኙነት ያላቸው ሰዎችን ማሰር ጀምሯል። የቴዲ አፍሮን ሀብት አሁን በተለይ